ዛሬ የመጀመሪያ ክላስ እንደመሆኑ መጠን ስለ ዲጂታል መልቲሜትር አጠቃቀም እናወራለን ማለት ነው። ከዚህ የምታያቸው እነዚህ ሁለት ሜትሮች ዲጂታል መልቲሜትር በመባል ይታወቃሉ። አንደኛው ከአንደኛው ጋር ይለያያል ያ ማለት ፐርፎርማንሱም እንዳለ ሆኖ የአጠቃቀም ስታይሉም ይለያያል ማለት ነው። እንግዲህ ዲጂታል መልቲሜትር በሁለት እንከፍላቸዋለን አውቶ ሬንጅ እና ማኑዋል ሬንጅ ማለት ነው። በመጀመሪያ የአውቶ ሬንጅ ዲጂታል መልቲሜትር አጠቃቀም ነው ማሳያችሁ ማለት ነው። ይሄ እንደምታዩት አውቶ ሬንጅ ዲጂታል መልቲሜትር ይላል ማለት ነው። ብራንድ ኔሙ ማስቲች ወይም ኤምአይ 68 ይላል። ይሄ ደግሞ ፕሮብ ወይም ገመድ በመባል የመልቲሜትር ገመድ በመባል ይታወቃል። ይቺኛዋ ደግሞ ሰሌክተር ስዊች እንላታለን ይሄኛው ደግሞ ፓናል ነው። እዚህ ጋር ደግሞ በተኖች ይኖራሉ ማለት ነው። ኦኬ ዘን አሁን ኦፍ ማድረግ ስንፈልግ በዚህኛውም ሳይድ በዛኛውም ሳይድ ኦፍ ማድረግ እንችላለን ማለት ነው። እንደ አጠቃላይ አውቶ ሬንጅ ዲጂታል መልቲሜትሮች ላይ ቫሪያብል ነው እንጂ ልናይ የምንችለው ቫሪያብል ዊዝ ነምበር ልናገኝ አንችልም ማለት ነው። ቁጥር የለውም። ግን ቫሪያብሎች እያንዳንዱ ሲምቦሎች አሉ ማለት ነው። ይህ የመጀመሪያው ኤሲ ቮልቴጅ መለካት ስንፈልግ ቪ እና የኦልተርኔት የምታደርግ ምልክት ወይም ዚግዛግ ምልክት አለችው ማለት ነው። ኤሲ ቮልቴጅ መለካት ስንፈልግ ሰሌክተር ስዊቻችንን ኤሲ ቮልቴጅ ላይ ማድረግ ይጠበቅብናል ማለት ነው። ዲሲ ቮልቴጅ ደግሞ በምንፈልግበት ታይም ቪ እና ቀጥ ያለ መስመር አለው እሱ ጋር ማድረግ ይኖርብናል ማለት ነው። ሌላኛው ሪስታንስ መለካት ስንፈልግ ደግሞ የኦሆም ምልክቷ ይቺ ስለሆነች እዚች ጋር እናደርጋለን። ሌላ ደግሞ ኮንቲኒቲ ቼክ ማድረግ ስንፈልግ መልቲሜትራችንን የኮንቲኒቲ ምልክት ላይ እናደርግና አንድ ጊዜ እዚች ጋር ስንነካት ወደ ኮንቲኒቲ ይቀይራል። እርስ በርስ ስናነካካው ይጮሃል ማለት ነው። ድጋሚ ዳዮድ ቴስት ማድረግ ስንፈልግ ይቺኛዋ የዳዮድ ምልክት ስለሆነች ዳዮድ ቴስት ለማድረግ የምንገለገልባት ምልክት ናት ማለት ነው። አንድ ጊዜ ስንነካው ወደ ዳዮድ ምልክት ትቀየራለች ማለት ነው። ሌላ ደግሞ የካፓሲተር ካፓሲታንስ ቫልዩ መለካት ስንፈልግ ካፕ የምትለዋ ላይ ማድረግ ይጠበቅብናል ማለት ነው። ስለዚህ የካፓሲተሩን ካፓሲታንስ ቫልዩ እዚህ ጋር አድርገን መለካት ወይም ማወቅ እንችላለን ማለት ነው። ሌላኛዋ ይቺኛዋ ኤች ዜድ የምትለው ፍሪኩዌንሲ ሜዠር ማድረግ በምንፈልግበት ታይም የፍሪኩዌንሲ መለኪያ ሄርዝ ስለሆነ የሄርዝ ምልክት ላይ እናደርጋለን። ሌላኛዋ ይቺኛዋ ኤችኤፍኢ ወይም ሃይ ፍሪኩዌንሲ ኢኩይፕመንት ማለት ነው። ትራንዚስተር ቼክ ማድረግ ስንፈልግ እዚህ ጋር እናደርጋለን ማንኛውም ትራንዚስተር በኮዱ ብንገባ ጎግል ላይ ኤችኤፍኢ ቫልዩ ማግኘት እንችላለን። ስለዚህ ትራንዚስተር ደግሞ ቢጄቲዎች ስላሉ እነዛን ቼክ ለማድረግ የሚጠቅም ነው ማለት ነው። የመልቲሜትራችን ሰሌክተር ስዊች እዚች በምናደርግበት ታይም ይቺኛዋን ዶቷን እንጠቀማለን ማለት ነው። ኤንፒኤን ሲሆን በዚህኛው ቀዳዳ እንጠቀማለን ፒኤንፒ ሲሆን ደግሞ በስከዚህኛው በኩል ያለውን እንጠቀማለን ማለት ነው። ኤችኤፍኢ ቫልዩን ዳታ ሺቱን አሁን ላይ ካለበት የትራንዚስተር ፐርፎርማንስ ለማወዳደር የሚጠቅመን ነው ማለት ነው። ሌላኛው ከዚህኛዋ ጀምሮ እስከዚህ ያለው ከረንትን ለመለካት የሚያገለግለን ነው ማለት ነው። ይቺኛዋ ክላምፕ ሜትር ማድረግ ስንፈልግ ከረንት እዚች ጋር አድርገን መለካት እንችላለን ማለት ነው። ሌላኛው ኢንተርምስ ኦፍ ማይክሮ አምፒር ከረንት መለካት ከፈለግን እዚህ እናደርጋለን ማለት ነው። ማይክሮ አምፒር ዲሲም ኤሲም አለ። አንድ ጊዜ ዲሲም ወደ ኤሲ ኤሲ ወደ ዲሲ ለማድረግ ይቺኛዋን መንካት ይጠበቅብናል አንድ ጊዜ ኤሲ ሌላ ጊዜ ዲሲ አድርገን እንለካለን ግን በዚህ ጊዜ ከረንት በምንለካበት ጊዜ የመልቲሜትራችን ገመድ ይሄኛው ይቀየራል ማለት ነው። ማይክሮ አምፒር ወይም ሚሊ አምፒር በምናደርግበት ታይም ይቺኛዋ ቀይዋ ገመድ እዚህ ጋር መሆን አለባት ማለት ነው። ሌላ ደግሞ ኢንተርምስ ኦፍ አምፒር የምንለካ ከሆነ ከረንታችንን ኤ የምትል ምልክት አለች እዚች ጋር እሷ ጋር ማድረግ ይጠበቅብናል ይሄን ቀይ ገመድ ማለት ነው። ግን ብዙ ጊዜ ከረንትን ለመለካት ታይፕ ኦፍ ኮኔክሽናችን ሲሪየስ ኮኔክሽን መሆን ስላለበት ሲሪየስ ኮኔክት ለማድረግ ሊከብደን ስለሚችል አብዛኛውን ጊዜ የምንለካው ቮልቴጅን ነው ሜዠር የምናደርገው ማለት ነው። ቮልቴጅን ለመለካት ደግሞ የቀይ ገመድ እዚህ ነው የሚሆነው። ሰሌክተር ስዊቻችን በምትመራን መንገድ ነው የቀይ ገመድ ፖዚሽኗ የምትሆነው ማለት ነው። ቪ ላይ ኦሆም ላይ ኮንቲኒቲ ላይ ዳዮድ ላይ ካፕ ላይ ወይም ፍሪኩዌንሲ በምንለካበት ታይም ይቺኛዋ እዚህ ነው የምትሆነው። ከረንት ግን የምንለካ ከሆነ ሚሊ አምፒር እዚህ ጋር ማይክሮ አምፒር እዚህ የሚሆን ነው የሚመስለን ጥቁሩ ግን የትም አይሄድም ኮመን ስለሆነ እዚህ ነው የሚሆነው። ወይም የመልቲሜትሩን አወጣጥ ማየት እንችላለን ማለት ነው። ኮመን ዊዝ ቮልቴጅ ሬዚስተር ካፓሲታንስ ወይም ማይክሮ ፋራድ ኢንተርምስ ዛት እንደዛ መሆን ይችላል። እንደዚህ ላይክ እንደዚህ ነው መስመሩ የሚወስደን። ስለዚህ ጥቁሩ ገመድ ምን ጊዜም ቢሆን ኮመን ስለሆነ እዚህ ነው የሚሆነው። ቀይ ገመድ ግን እዚህም ሊሆን ይችላል ዲፔንድ ኦን አወር ሰሌክተር ስዊች ነው ማለት ነው። ይህ አውቶ ሬንጅ አጠቃቀሙ ይህን ይመስላል። ሌላኛው ደግሞ ማኑዋል ሬንጅ ወደምንለው ነው የምንሄደው። ማኑዋል ሬንጅ ዲጂታል መልቲሜትር ፊደሎቹ ከቁጥር ጋር አብረው ያሉት ማለት ነው። ይሄኛው ማኑዋል ሬንጅ ዲጂታል መልቲሜትር ነው ብራንድ ኔሙ ጂዋይዲ ይባላል ወይም ቢዚ 890 ዲ ማለት ነው። እንደምናየው ይሄም ሁለት ገመዶች ወይም ሁለት ፕሮቦች ይኖሩታል ማለት ነው። ጥቁሩ ሁሌ ኮመን ነው። ቀዩ ልክ እንደ ፌዝ ነው ኮንሲደር የሚደረገው። እንግዲህ ማኑዋል ሬንጅ ዲጂታል መልቲሜትሩ ላይ አሁን ላይ ያለበት ኮንቲኒቲ ወይም ዳዮድ ላይ ነው ያለው ማለት ነው። ስናበራ ይቺ ቀይዋን መንካት እንችላለን ኦፍ ሆኖም ከሆነ ኦን ለማድረግ ወደ ምንፈልገው አቅጣጫ መውሰድ ነው። ይቺኛዋ ሰሌክተር ስዊቻችን ስለሆነች
ይሄኛውን ሳይሆን የምንመለከተው ዶት ወይም ቀስት ያለባትን ወይም ስንጥቅ ነገር ይኖራታል እሷን ምልክት ነው ማለት ነው የምንጠቀመው። አሁን ላይ ሬጅስተር መለካት ስንፈልግ ከዚህ ከ200 እስከ 2 ሚሊየን ሬንጅ አለው። የምንለካው ሪስታንስ ቫልዩ 200 እና ከዛ በታች ከሆነ 200 ላይ ማድረግ ይጠበቅብናል። ከ200 በላይ ወይም ከ2K ወይም ከ2000 በታች ከሆነ 2000 ላይ እናደርጋለን። ከ2000 በላይ ከ20000 በታች ከሆነ ደግሞ ልክ እንደዚህ እያደረግን ሰሌክት እናደርጋለን ማለት ነው። ሬዚስታንስ ስንለካ ሁሌም እዚህ ነው የምናደርገው። ቀይ ገመድ እዚህ ይሆናል፣ ጥቁር ገመድ እዚህ ይሆናል ማለት ነው። ሌላ ኮንቲኒቲ ዳዮድ እዚህ ነው። አዚ ሴም ታይም ነው ኮንቲኒቲም ዳዮድ የሚለካልን ማለት ነው። ይሄኛው ዲሲ ቮልቴጅ ሲሆን ደግሞ ከዚህኛው ሬንጅ እስከዚህኛው አለ 200 ሚሊ ቮልት፣ 2 ቮልት፣ 20 ቮልት፣ 200 ቮልት፣ 1000 ቮልት ይሆናል። ስለዚህ የምንለካው ቮልቴጅ 2 ቮልት እና ከዛ በታች ዲሲ ከሆነ እዚህ ነው የምናደርገው። ከ2 ቮልት በላይ ከሆነ 20 ላይ እናደርጋለን። ከ20 በላይ ከሆነ 200 ላይ፣ ከ200 በላይ ከሆነ 1000 ላይ፣ ከ1000 በላይ መለካት አይችልም ዲሲ ቮልቴጅ ማለት ነው። ሌላኛው ኤሲ ቮልቴጅ ይችኛዋ ምልክት ናት ማለት ነው። እንደምታዩት ኦልተርኔት ታደርጋለች። የዲሲው ቀጥ ያለ ነው ማለት ነው የሚለይበት። ሌላ አሁን ኤሲ ቮልቴጅ 2 እና ከዛ በታች ከሆነ 2 ላይ ይሆናል። ከ2 በላይ ከሆነ 20 ላይ፣ ከ20 ከፍ የሚል ከሆነ 200 ላይ፣ ከ200 ከፍ የሚል ከሆነ 750 ላይ እስከ 750 ኤሲ መለካት ይችላል። ከዛ በላይ ግን መለካት አይችልም ማለት ነው። ከረንትም ሲሆን ልክ እንደዛው ይችኛዋ ዲሲ ከረንት ናት። ገመዷንም መቀየር መቻል አለብን። ይችኛዋ እንደምታዩት እዚህ ጋር 20 ኤ ትላለች። ከረንቷን 20 ላይ አድርገን የምንለካ ከሆነ ወይም 20 ላይ ዲሲ ወይም 20 ላይ ኤሲ አድርገን የምንለካ ከሆነ ቀይዋ ገመድ እዚህ ነው የምትሆነው ማለት ነው። ሰሌክተር ስዊቻችን ዲሲ ከሆነ የምንለካው ዲሲ ላይ ይመጣል። ኤሲ ከሆነ የምንለካው ኤሲ ላይ ይመጣል። ኢንተርምስ ኦፍ ሚሊ አምፒር ከሆነ የምንለካው ይችኛዋ ሚሊ አምፒር ወይም ማይክሮ አምፒር በሚሆንበት ታይም ገመዳችን እዚህኛው ይሆናል ማለት ነው። ካፓሲተር ወይም ካፓሲታንስ ቫልዩ መለካት ስንፈልግ ከዚህኛው ሬንጅ እስከዚህ ነው። 20 ናኖ ፋራድ፣ 200 ናኖ ፋራድ፣ 2 ማይክሮ ፋራድ፣ 20 ማይክሮ እና 200 ማይክሮ ፋራድ ካፓሲታንስ ቫልዩ መለካት እንችላለን። ከዛ በላይ ሲሆን ግን መለካት አይችልም ማለት ነው። እንግዲህ ዲጂታል መልቲሜትር እንዴት መጠቀም እንችላለን የሚለውን ነው። ይህን ይመስላል። ታንኪዩ